There are three elements I would put together for this transformation based on our research fund. A high imagination of a vision of the leadership. What I mean by that, the current Prime Minister imagined the transformed Ethiopia. ለዚህ ለውጥ መምጣት ሶስት ዋና ዋና ጉዳዮችን በጥናታችን አግኝተናል። የመጀመሪያው ግልጽ ራዕይ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ብሎም አዲስ አበባን የመለወጥ ግልጽ ራዕይ አስቀምጠዋል። ነገር ግን ራዕይ በራሱ ውጤት አይኖርም፣ ሰው ነው የሚያስፈጽመው። ስለዚህ ከንቲባ አዳነች ራዕዩን በቁርጠኛ አመራር በተለወጠ የሥራ ባህል ወደ ተግባር ለውጠውታል። በጥናታችን ሰዎችን ስናናገር በኩለ ሌሊት ከንቲባዋ ፕሮጀክቶችን ሲመለከቱ እየዞሩ ሲገመግሙ ያጋጥሙናል ብለውናል። ጠቅላይ ሚኒስትሩም እንዲሁ። ሌላው የህዝብ የባለሀብቶች፣ የወጣቶች፣ የሴቶች፣ ያመራሩ ያጠቃላይ ህዝቡ ድጋፍና ትብብር ነው። ሌላኛው ይህ ሁሉ ልማት ከየት በመጣ ገንዘብ ተገነባ የሚለው ጥያቄ ነው። የገንዘቡ ምንጭ ባለሀብቱና ህዝቡ ነው። በኢትዮጵያውያንም አቅም ነው ሀገሪቱ እየተለወጠች ያለችው።